ሄሎ አዲስ አበባ አምባዛና ቢልጫ እንዲሁም ቆሮሶ በፈርጁ ተከትፎ ተጠብሶ ለብለቡ ጥብሱ እንደዚሁም ጉላሽ መሴ ሪዞርት ላይ ተጋበዝ በብላሽ የሚለን የመሴ ሪዞርት ፕሮግራም የዕለተ ሮብ የህዳር 22 ቀን የ2008 በተወዳጁ ብስራት ኤፍኤም 101.1 ላይ በርካታ ቴክስቶች ነው። ቴክስቷን ትንሽ እናቆያትና አንድ ዘና የሚያደርግ መረጃ እናቅርብ። ፍቅረኛውን ከማረሚያ ቤት ለማውጣት መኪና ስለሰረቀው ሰው እናንሳ። በጣም የሚገርም ነው። ፍቅረኛውን ከእስር ቤት አወጣ፣ መኪና ግን ሰረቀ። አብሮ ያድሩ ይሆን ሰርቆ ወይስ ተይዞ እሱ ወደ ማረሚያ ቤት ይመለስ ይሆን? ያቺ ምሽትን እንኳን ሃኒሙን የምንላትን ላያገኝ ነው። አሪዞና ውስጥ ነው የሚኖረው ይህ ሰው። ፍቅረኛው ከማረሚያ ቤት የምትወጣበት ቀን ነበረ። ወደ ቤት በምን እንደሚያመጣት ደግሞ እርግጠኛ አልነበረም። ምክንያቱ ደግሞ መኪና አልነበረውም። ስለዚህ አንድ አማራጭ ማሰብ ጀመረ። የወሰደው አማራጭ ግን መኪና ሰው ይዋሳል አይደል? እሱ ግን መዋስ ሳይሆን መስረቅ ነበር የፈለገው። ይሄ ነው እኮ ለሷ ሲል መስዋዕትነት ሊከፍል ነው እንግዲህ። ለሷ ሲል አይደለም፣ ለሷ ሲል ነው እኮ። እሷ ነው ሊያስወጣ እስከዛለት ድረስ እሷ በእስር ቤት እስካለች ድረስ እኮ አልሰረቀም። የሰረቀው እሷን ሊያስደንቃትም ይሆን ይችላል። አሪፍ መኪና ውስጥ ወይ ላለማግኘት ይሆን መኪና ይሰርቅና እንግዲህ ማረሚያ ቤት በምትወጣበት ቀን ያው ከበር ላይ ነው እሷን ፒክ ማድረግ የሚችለው። መኪና ይሰርቅና ወደ ማረሚያ ቤቱ ይዞ ይሄዳል። በጣም የሚያስገርመው እዛ በር ላይ የቆመ የፖሊስ መኪና ነበርና ከዛ አጠገብ ያቆማታል መኪናዋን። በአጋጣሚ መኪና የተሰረቀበት ሰው ደግሞ ለፖሊስ ጠቁሟልና እዛው የማረሚያ ቤቱ ጠባቂ ፖሊሶች መኪናዋን እዛው ያያዋታልና በተነገረው ምልክትና በታርጋዋ መኪናዋ እሷ መሆኗን አልተጠራጠሩም። እሱ ፍቅረኛውን አውጥቶ ወደ መኪና ለመሄድ እየተንቀሳቀሰ ባለበት ሰዓት ላይ ፎቶ አንስተውታል እነሱ መጀመሪያ እሱን ከመጠየቃቸው በፊት እና ከፖሊስ አጠገብ የቆመው የተሰረቀ መኪና ብለው ፖስት አድርገውታል በራሳቸው ገጽ ላይ። ወዲያው ይጠይቁታል። ላይ ከሰው ተወሼ ነው እንጂ ሰርቄ አይደለም ብሎ ለመከራከር ይሞክራል። በኋላ ላይ ግን አምኗል። እሷ እንግዲህ የእርማት ጊዜዋን ጨርሳ ስትወጣ እሱ ደግሞ ጉዳዩ እስኪጣራ ተብሎ ወደ ማረሚያ ቤት ተላከ ማለት ነው። አንድ ሰዓት አልሰማትም። ኢቭን የመሳሚያ ሰዓት እንኳን አላገኘም። የሚገርመው ግን እሱ ነው ለማውጣት ደግሞ እሷን መኪና ይዘው ትሄዳለች። በጣም የሚያናድድ ነው። በጣም ያሳዝናል። ተላለፉ። ይሄ እኮ ነው እሷ ስትወጣ እሱ ገባ። የእሷን ክፍል እኮ ነው ሲወሰድ በጣም እና ይሄ እኮ አስደናቂ እንትን ነው እንግዲህ። ፍቅሩንም እኮ እንትን ሳይል እኮ ነው እዛ ውስጥ ሆኖ ለማግኘት ቸኩሎ ነበር እንደዚህ ሄደው ማታዬ ምንም ያሳልፉት ራት አበላታለሁ ወይን አጠጣታለሁ ማታም ደስ የሚል ጊዜዎችን ወይኔ የመኝታ ክፍሉን ግድግዳው ሁሉ እኮ በሌላ ከለር አስቀብቷል። ሪዘርቭ አድርጓል። የኔ ሆቴል ቦታ ይያዝልኝ ብሎ ይሄ ምንም ያለው አይመስለኝም። ሆቴል ሪዘርቭ አደረገ። የሆቴሉን እንትን ቁልፍ ወይ ምናምን ሰርቆ እንዳው መኝታ ቤት ካርድ ነው ተላለፉ። ብቻ ደስ የሚል ምሽት ሳያሳልፉ ቀሩ። በጣም የሚገርም ነው። እንግዲህ ፍቅረኛውን ከማረሚያ ቤት ለማውጣት መኪና ስለሰረቀው ሰው ነው ያነሳ ነው።